ጎንደር ከለውጥ ቀንዲሎች አንዷ ናት። የኦሮሞ ደም የኔም ደም ነው ብሎ የተነሱ ወጣቶች የታዩበት ታሪኳን መለስ ብላ ለማየት የቻለች በህዝቦች መካከል ያለውን ውህደት ያየች ከተማ ነበረች። በርግጥ የኦሮሞ ደም የኔም ደም ነው የሚለው አባባል መፈክር ብቻ አይደለም፣ ትክክለኛ ነው። ጎንደር ውስጥ በስፋት የኦሮሞ ደም አለ። ቅድም ባነሳኋቸው ጋብቻዎች ምክንያት ብዙ ውህደቶች አሉ እና እዛ በመሄድ የህዝቡን ሁኔታ ለማድመጥ ሞክሬያለሁ። ከዚያ በኋላ በብዙ ከተሞች በባህር ዳር፣ በደሴ፣ በኮምቦልቻ፣ ደብረ ብርሃን፣ ወልዲያ፣ ደብረ ማርቆስ በኋላም የተውጣጡ ሰዎች እዚህም መጥተው ለሶስቴ ተወያይተናል። በዚያ ውይይት ውስጥ ህዝቡ ምን ይፈልጋል የሚለውን ለማየት ከፍተኛ ጥረት ተደርጓል።